የክርስቶስ ደም ብቻ የሚሰበክባት። ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው አይገርማችሁም? 5 ሚሊዮን ሕዝብ ተሰብስቦ ቢያስቀድስ ሰላም ለኩልክሙ የሚል ቄስ ግን ስንት ነው? ከመቅደሱ ውስጥ አንድ ቄስ ሰላም ለኩልክሙ ይላል። 50,000 ሰው በአንተ ቃል ሰላም እያገኘ አንተ ሰላም ታጣለህ ወይ? ሊቀ መንበር አድርጉኝ፣ ወደ ሀገረ ስብከት አስገቡኝ፣ ወደ ምንትስ የደብረ አለቃ አድርጉኝ ትሉ የለናት አይባልም። ላለው ይጨመርለታል የሚለውን ቃል አንስተን እንነጋገራለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጨረሻው አካባቢ ለደቀ መዛሙርቱ ያስተማረው ትምህርት ነው። ይሄ ሕማማት ሲቃረብ ያስተማረው ትምህርት ነው። ይሄ ትምህርት ለደቀ መዛሙርቱ ብዙ ልባቸውን የሚጠብቁበት ትምህርት ሰጥቷቸዋል። ስለዚህ ከሰጣቸው ትምህርቶች አንዱ ይሄ ነው። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያትን ቅርብ አድርጓታል። አይደለም እንዴ? ሩቅ ነበረች በፊት ከአባታችን ከአዳም ጀምሮ እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ መምጣት ድረስ መንግሥተ ሰማያት ሩቅ ነበረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን መጣና መንግሥተ ሰማያትን ቅርብ አደረጋት። መንግሥተ ሰማያትን ቅርብ አደረጋት። ያ የሆነበት ለምንድን ነው? ቃል ሥጋ ስለሆነ። ዮሐንስ ወንጌል ምዕራፍ 1 ላይ እንደምናነበው መጀመሪያ ቃል ከኛ ሩቅ ነበር፣ ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ወዝንቱ ቀዳሚሁ ይቀድሙ ሀበ እግዚአብሔር ውእቱ ወውእቱ ኩሉ ኮነ ወዘንበሌ ውሳን ወዘኮነ ወይምትኔም ዘኮነ ወዘሂ ኮነ በእንቲአሁ ወቱ ሕይወት ውእቱ። ስለዚህ በመጀመሪያ ያ ቃል ቀዳማዊ ነው። ያ ቃል በእግዚአብሔር አብ ሕልው ሆኖ የሚኖር ነው። ያ ቃል ራሱ እግዚአብሔር ነው። ያ ቃል በእግዚአብሔር መንፈስ ቅዱስ ሕልው ነው። ዓለም በሱ ሕልውና በሱ አካልና በሱ ፈቃድ የተፈጠረ ዓለምን የፈጠረው ቃል ቁጥር 14 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ስትወልዱ ቃል ሥጋ ሆነ ወሐደረ በይነ፣ ቃል ሥጋ ሆነ የእኛንም ሥጋ ተዋህደ በእኛ ተገለጠ። ወሬነ ስብሐቲሁ ከመ ስብሐተ ወልድ ዋሂድ ላሁ፣ ለአባቱ አንድ እንደሆነ ልጅ ያለ ክብሩን አየ። ዘመኑ ጸጋ ወጽድቀ ወሞገሰ፣ ጸጋን ጽድቅን ሞገስን ተመልቶ ማለት በባህሪው ያለውን ጸጋ ይዞ ከተዋህዶ ለሥጋ ገንዘቡ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ኦሪትሰ በሙሴ ተውበት ለነ፣ ኦሪት በሙሴ ተሰጥታን ነበር። ጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ፣ ጸጋ እውነተኛ የምንድንበት ጸጋ ግን በኢየሱስ ክርስቶስ ተደረገልን ይላል። ለእግዚአብሔር ሳልቦ ዘርእዮ ግሙራ፣ እግዚአብሔርን ከቶ ያየው የለም። ወባይቱ ወልድ ዋሂድ ዘሃሎ ውስተ ሕፅናዊሁ ውእቱ ነገረነ፣ በአባቱ እሪና ያለ አንድ ልጁ እሱ እግዚአብሔር አብን እግዚአብሔር ወልድን እግዚአብሔር መንፈስ ቅዱስን እንድናውቅ እሱ ነገረን እንጂ። አሁን ኢየሱስ ክርስቶስ ቃል ሥጋ ሲሆን መለኮት ዘአብሁ ወተስብእት ዘዚአነ፣ መለኮት የአባቱ ገንዘብ ነው፣ ሥጋ ደግሞ የኛን ገንዘብ ነው። የአባቱን ባህሪ ይዞ ሰው ሲሆን አምላክ ለእኛ ቅርብ ሆነ። አማኑኤል ተባለ። አማኑኤል ማለት እግዚአብሔር ምስሌነ ማለት፣ እግዚአብሔር የኛን ሥጋ ለበሰ። ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 እንደነገረን
ለዘነጾሰ ኢነሶ እመላእክት አላ እምዘራ አብርሃም አለ። የነሳውን ሥጋ ከመላእክት ይዞት አልመጣም፣ የአብርሃምን ሥጋ ይዟል እንጂ። ወበእንተዝ ኢይሐፍር ብሂለ አኀዊየ፣ ስለዚህ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ ወደም፣ ልጆች በሥጋና በደም እሱን መስለውታልና እሱ የእኛን ሥጋ ስለለበሰ ክርስቶስ ወደኛ ቀረበን፣ በእኛም አደረ። አንሶ ሰው ውስተ ዓለም እስመ መሐሪ ውእቱ መፍቀሬ ሰብእ። ቅዱስ ኤፍሬም እንዳለ በዚህ ዓለም ተመላለሰ፣ እንደ ሰው ተወለደ፣ በጨርቅ ተጠቀለለ። ዘይጠበልሎ ለሰማይ በደመና ሀደረ ውስተ ቤቱ ለሌዊ ወተወዲ ውስተ ጎል ወተጠብለለ በአጽርቅት። ሰማይን በደመና የሚሸፍነው ጌታ አጢፎስ የሚባል ሊቅ በሃይማኖተ አበው ሲናገር ሰማይን በደመና የሚጋርደው ጌታ ከሌዊ ወገን በተወለደች በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ። ብርሃናትን የሚለፍ ዘይታጸፍ ብርሃናት የሚባል ወቱ ብርሃን ዘይጠፍ፣ የማይጠፋ ብርሃን አለው። አልቦ ዘይክድ ቀሪበ ሀቤሁ፣ ወደሱ መቅረብ የሚቻለው የለም የሚባል ጌታ የእኛን ሥጋ ለብሶ በጨርቅ ተጠቅሎ በበረት ተጥሎ በየጥቂቱ አድርጎ ተመላልሶ መንግሥተ ሰማያትን ቅርብ አደረጋት። ክርስቶስ መንግሥተ ሰማያትን ያቀረባት የመጀመሪያው እሱ ወደኛ መጥቶ ሥጋ ስለሆነና ሥጋ ምን ስለሆነ ነው? አምላክ ስለሆነ በተዋሂዶ ነው። አምላክ ሰው ስለሆነ ሰው ደግሞ በተዋሂዶ አምላክነትን ገንዘብ ስላደረገ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ፣ ሰማይን ዓለም አደረገው ክርስቶስ፣ ዓለምም ሰማይ ሆነ። ቤተልሔም ጎል ጽርሐ አርያምን ሆነች፣ ጽርሐ አርያም ደግሞ ጎልን ሆነች። እንዴት? እስመ ለዘወለዶ አብ ዘምስጢር በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወልደዋለችና የአብ ልጅ የድንግል ልጅ ስለሆነ መንግሥተ ሰማያት ክርስቶስን ተከትላ ቅርብ ሆነች ማለት ነው። የእግዚአብሔር ልጅ የሰው ልጅ ሊሆን ስለመጣ የእግዚአብሔር ከተማ የሰው ከተማ ሆነች ማለት ነው። አምላክ ሰው ስለሆነ ወስብሐትኒ ዘውስተ ሰማይ ኮነ በዲበ ምድር፣ በሰማይ የሚደረገው ምስጋና ወደዚህ ዓለም መጥቶ በዚህ ዓለም ተደረገ። ስለዚህ መንግሥተ ሰማያት አምላክ ለእኛ ሲቀርብ ሁሉ ነገር ቅርብ ነው። አምላክ ሲርቅ ደግሞ ሁሉ ነገር አብሮ ይርቃል። አዳም እግዚአብሔር አብሮት ሳለ ሁሉ ነገር ቅርቡ ነው። መላእክት ቅርቦቹ ናቸው። ደስታ ቅርቡ ነው። ሰላም ቅርቡ ነው። ፍቅር ቅርቡ ነው። አንድነት ቅርቡ ነው። ፍጥረታት ሁሉ ለሱ ቅርቦች ናቸው። ጤና ቅርቡ ነው። ሕይወት ቅርቡ ነው። ለአዳም ጤንነት ቅርቡ ነው። የህሊና ሰላም ቅርቡ ነው። እንስሳት አራዊት ቅርቦቹ ናቸው ለአዳም። አዳም እባክህ ሰብተናል አርደህ ብላን እስኪሉት ድረስ። እግዚአብሔር ሲርቀው ግን ሁሉ አብሮ ራቀው። ሁሉ መላእክትም ራቁ፣ እንስሳት አራዊት ራቁ፣ ጤና ራቀው፣ ኃይል ራቀው፣ ሰላም አጣ፣ እድሜ ራቀው። ዘላለም የሚኖረው አዳም ወሐይጸረ ዕድሜ ለራሱ ዕድሜን አሳጠረ፣ ቋጠረ፣ የራሱን ዕድሜ ጠቀለላት በኃጢአቱ ምክንያት። ሰላም አጣ። ሚስቱ በጭንቅ እንድትወልድ ተፈረደባት። አዳምና ሔዋን ከገነት ውጡ ተብለው ሲወጡ የዚህን ዓለም ድንጋዩን ምኑን ሲያዩት ወደዚህ ዓለም ነው የምንሄድ እንዲህ ያለ ችግር በሰው ልጅ ላይ ደረሰበት። አይደርሱ መከራ ለሰው ልጅ ደረሰበት። እንስሳት አራዊት ሁሉ ለሰው ልጅ ጠላቱ ነው ተነሱ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ያመሰግነኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። ልጅሽ ከጠላኝ ግን ማን ይወደኛል ብሎ ተናገረ። እግዚአብሔር ከወደደ እግዚአብሔር የመረጣቸውን ማን ይከሳቸዋል? አንድም አይከሳቸው። እግዚአብሔር ከኛ ጋር ካለስ ማን ይቋቋማል? ለዚህ ነው ቅዱስ ዳዊት እግዚአብሔር ያበርዲተ ምንትኑ ያፈርሃኒ፣ እግዚአብሔር ምእመና ለሕይወቴ የምንትኑ ያደነግጸን።
እመኒ ጸብአኒ ተአይህ ይፈርሃኒ ልቤ። እግዚአብሔር ብርሃነ ረድኤቱን ይገልጥልኛል፣ እግዚአብሔር ያድነኛል። የሚያስፈራኝና የሚያስደነግጠኝስ ምንድን ነው? እግዚአብሔር የሕይወቴ መታመኛ ነውና አልፈራም። ሰራዊት እንኳን ቢከበኝ አልደነግጥም ይላል መዝሙር 26 ቁጥር 1 ላይ። ቅዱስ ጳውሎስ ደግሞ ለምን እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቻላል? ማን ይቃወማል? እንዲህ ያለው እግዚአብሔር ከኛ ጋር ሳለ ሁሉ ቅርባችን ነው። መላእክት ሁሉ አብረው ከአዳም ጋር እየመጡ ደህና አደርክ አዳም፣ ደህና ዋልክ አዳም እንደሚል ጎረቤት አብረውት ያመሹ፣ አብረውት ይውሉ፣ አብረውት ያድሩ ነው። እንዲህ ያለ ነበር። በኋላ ግን ሁሉ ነገር ከኛ ራቀ። አያችሁ፣ ሩቅ አገር እናት መቼ ነው የምንደርስ ይባላል። አንደርስም እንዴ ይባላል። ሲኬድ ተውሎ ሲደክም ስንት ሰዓት መንገድ ይቀረናል እዚህ በኋላ ይባላል። ዳዊት እንደዚህ ብሎ የእግዚአብሔር ነገር ቢርቀው አምላኬ እገይ ሳቤከ ጸማት ነፍሴ ለከ ማይዚ እበጽሕ ወሬ ገጾ ለአምላኬ፣ ፈጣሪዬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ትጠማች። መቼ ነው የምደርሰው? የአምላኬንስ ፊት የማየው መቼ ነው ይል ነው። እግዚአብሔር መንግሥት ብትርቀው። አሁን እግዚአብሔር እንዲህ እያሉ ቢለምኑት 5500 ዘመን ሲፈጸም ትንቢት ተቆጥሮ ሱባኤ ተቆጥሮ ትንቢት ተነግሮ ሲያልቅ ወተወልደ በቤተልሔም በከመ ትንቢተ ነቢያት፣ ነቢያት ትንቢት እንደተናገሩ በቤተልሔም ተወለደ። አሁን መንግሥተ ሰማያት ቅርብ ሆነች። መንግሥተ ሰማያት ቅርብ የሆነችው ክርስቶስ ወደኛ ስለቀረበ ነው። አምላክ በእኛ ሥጋ ስለመጣ ነው። በእኛ ሥጋ ስለታየ አሁን መጣና ምን አለ መሰላችሁ? ነዋ ወንጌለ መንግሥቱ ለእግዚአብሔር የሚባለው እኮ ነው። መጣና ምን እንዳለ ታውቃላችሁ? እስቲ ካህናት ስሙ፣ ወደዚህ አድርጉ ሐሳባቸውን። ጌታ ለመጀመሪያ ጊዜ ስብከት ሲጀምር የተናገራት ቃል ምንድን ነው? ምን ትመስላችኋለች? ጌታ መጀመሪያ ስብከት ሲጀምር ምን ብሎ ነው የጀመረው? ነስሑ እስመ ቀርበት መንግሥተ ሰማያት። ክርስቶስ ስብከት የጀመረባት ቃል ይችላል። መንግሥተ ሰማያት ቀርባለችና ንገሩ። መንግሥተ ሰማያት ቀርባለች ነው ያለው። ርቆናል ብለውት ስለነበረ ነቢያት ይሄው አሁን እኔ ቅርብ አደረኩላቸዋል። ክርስቶስ ለምንድን ነው የመጣ ሲባል መንግሥተ ሰማያትን ቅርብ ለማለት። ስለዚህ ሰውና እግዚአብሔርን አስታረቃቸው፣ ሰውና መላእክትን አስታረቃቸው፣ ፍጥረታትን ቀደሳቸው፣ ነፍስና ሥጋን አዋሃዳቸው፣ ሕዝብና አሕዛብን በሙሉ አንድ ማህበር አደረጋቸው። ለአንድ እረኛ አንድ መንጋ እንዲሆኑ አደረገ ክርስቶስ። መንግሥተ ሰማያትን ቅርብ አደረገ። መንግሥተ ሰማያትን ክርስቶስ ቅርብ ያደረጋት አንድ በወንጌል ነው፣ አንድ በንስሐ ነው። ስለዚህ ምን ይባላል? ወንጌሉ ራሱ ምን ይባላል? ወንጌለ መንግሥት ማለት ነው። ይኸውላችሁ ከዚያ በኋላ ካህኑ ወንጌል ብሎ ሲወጣ ምንድን ነው የሚለው? ነዋ ወንጌለ መንግሥቱ ለወልደ እግዚአብሔር። የጌታችን የመድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጁ የኢየሱስ ክርስቶስ የመንግሥቱ ወንጌል ይሄው። መንግሥተ ሰማያትን ይዛ የምትመጣ ወንጌል ናት። መንግሥተ ሰማያት የት ነው ያለችው ብትባሉ ወንጌል ውስጥ ነው ያለችው። መንግሥተ ሰማያት ያለችው ወንጌል ውስጥ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ደጋግሞ 3 ዓመት ሙሉ ወንጌል ያስተማረበት ምክንያት ይሄ ነው። ዝም ብሎ ተሰቅሎ አያደርግም ነበር። እንደመጣ ዝም ብሎ ተሰቅሎ ዓለምን አድኖ መሄድ ይችላል። ወንጌልን ያስተማረበት ምክንያት መንግሥተ ሰማያት ወንጌል ውስጥ ነው ያለችው። መንግሥተ ሰማያት ወንጌል ውስጥ ነው ያለችው። ስለዚህ ደጋግሞ ወንጌልን ያስተምራል ደቀ መዛሙርቱ። አሁንም መንግሥተ ሰማያት ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። የክርስቶስ መንግሥት ወንጌል ውስጥ ነው ያለችው። ተድላ ደስታ ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። ነፃነት ወንጌል ውስጥ ነው ያለችው። የዘላለም ሕይወት ወንጌል ውስጥ ነው ያለችው። ክብር ወንጌል ውስጥ ነው ያለችው። ሞትን ማሸነፊያው ወንጌል ውስጥ ነው ያለው። አማን አማን እብለክሙ እመቦ ዘአቀበ ቃሌ ኢይጥዕሞ ለሞት።
እውነት እውነት እላችኋለሁ ቃሌን የጠበቀ ቢኖር ሞትን አይቀምስም። ዮሐንስ ወንጌል ምዕራፍ 8 ላይ ቃሌን የጠበቀ ሰው ሞትን አይቀምስም። ስለዚህ የክርስቶስ ቃሉ ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ሲነግረን ወዝኒ ቃል ነገርኩክሙ መንፈስ ውእቱ ወይኃይሉ፣ አሁን እኔ የምነግራችሁ ቃል መንፈስ ነው ያድናልም ብሏል። ስለዚህ ወንጌል መንግሥተ ሰማያት ወንጌል ውስጥ አለ። ቄስ ምንድን ነው ብትሉ መንግሥተ ሰማያትን ለሰው ይዞ የሚዞር ማለት። ቄስ ማለት መንግሥተ ሰማያትን ለሰው ወስዶ የሚያቀርባት ሰው። ይሄ ሁላችሁ ክርስቶስ ብሎ ይዞ የሚሄድ የንጉሥ ክርስቶስ አዋጅ ነጋሪ፣ ሰላምን በትከሻው ይዞ የሚዞር ነው ካህን ማለት። ሂዱ ከገባችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገባችሁበት ቤት ከተቀበሏችሁ ሰላሜ በዚያ ቤት ያድራል ብሎ ነግሯል። ስለዚህ ካህናት ሰላም የሚያድሉ ከእጃቸው ሰላም ይገኛል። ከመስቀላቸው ሲያሳልሙ ነዋ መስቀለ ሰላሙ ለክርስቶስ ይላል። ሲቀድሱ ሰላም ለኩልክሙ ይላል። ሰላም ለእናንተ ይሁን ይላል። ቃላቸው ሰላም ነው፣ መስቀላቸው ሰላም ነው። ካህናት በትከሻቸው ሰላም ይዘው ይዞራሉ። ያውም የክርስቶስ ሰላም ነው። የክርስቶስ ሰላም ነው። ቄስን ማየት እኮ የክርስቶስን ሰላም ማየት ነው። እውነቴን ነው ነገር አሁን ለስብከት ብቻ ብዬ እንዳይመስላችሁ። እኔ አሁን ጳጳሳትን ሳይ ክርስቶስን እንደማየው ነው የምቆጥረው። የግል ኃጢአታቸውን አያገባኝም። ከክርስቶስ ጋር ይነጋገሩበት። በዚያው ላይ ደግሞ እኔ ስንት ኃጢአት ተሸክሜ ምን አገባኝ? ሳያቸው ራሱ ክርስቶስን የማየው ይመስለኛል። ካህንም እንደዛ እኮ ነው። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል ይላሉ አባቶቻችን። ቄስ እኮ ሰው ብቻ አይደለም፣ መልአክ ነው። የክርስቶስን ሰላም መንግሥተ ሰማያትን ይዘናት ነው የምንዞር። እውነት አባቶቻችን እድል ነው። ይሄ እድል ነው ስላችሁ በእድል አይደለም የተመረጥነው፣ በቸርነት ነው። የትልቅ ነገር ነው። ቄስ በአፉ መንግሥተ ሰማያት ይወጣዋል፣ በእግሩ መንግሥተ ሰማያት ይወጣዋል። ከዋው እገሪሆሙ ለለይዜንው ዜና ሰናይ፣ መልካም ዜናን የሚያወሩ እግሮቻቸው ያማሩ ናቸው ብሏል ነቢዩ። መልካም ዜና ይሏቸዋል፣ ወንጌል ነው። የካህን እግሩ ለወንጌል ነው የሚፈጥን። የሌሎች እግርሳ በሊህ እገሪሆሙ ለክየወደም ሐሳሮ ቅጥቃጤ ውስጥ ፍኖቱ፣ እግራቸው የሰው ደም ለማፍሰስ ፈጣን ነው ይላል። ለ50 ሺህ ለ10 ሺህ ለ20 ሺህ ለ30 ሺህ ሰው ሰላም የምንሰጥ ሰዎች ከወንድማችን ጋር በሰላም መኖር ያቅተናል? ሞኝ ነህ? 5000 ሕዝብ አንተን ከቦ አስቀድሶ ሰላም ይዞ ሲሄድ አንተ ከአንድ ዲያቆን ጋር ሰላም አይኖርም? በጣም እኮ የሚያሳዝን እኮ ነው። ከሞኝ ደጃፍ ሞፈር ይቆረጣል በሉ እንጂ ንገሩኝ። ከሞኝ ደጃፍ በሉ ምን ይቆረጣል? ሞፈር ይቆረጣል። ህዝቡ ሰላም ለኩልክሙ ትለዋለህ፣ ሰላሙን ይዞ ተመስገን አምላኬ ብሎ ይሄዳል። አንተ እዚያ በጽ ትደባደባለህ። ምንድን ነው ዋ ብያቸዋለሁ። ስለዚህ ይሄ ካህን የማንን ሰላም ነው ዞ የሚዞር? ንገሩኝ እንጂ የመድኃኔዓለምን ሰላም። ከቄስ እጅ ሰላም አለ፣ ከቄስ ቃል ሰላም አለ። አሁንም ቢሆን ዓለም ሰላም ማግኘት ካፈለገች ወደ ክህነት ነው መዞር ያለባት። ዓለም ሰላም የምታገኘው ወደ ክህነት ህዝቡ ሲዞር ነው። እኛም ደግሞ ሰላም ተሸካሚዎች ነው የምንሰብከው። ሰላም ግን ምዕመናን አትጣሉ፣ ጦርነቱ ይቁም በማለት አይደለም። እኛም የምንሰብከው ሰላም መጀመሪያ ማን ነው? ክርስቶስ ይባላል።
ሰው የመድኃኔዓለም ሰላም ሲደርሰው ነው ሰላም የሚፈጥር። የእግዚአብሔርን ሰላም ያላገኘ ሰው ሰላም ፍጠር የሚሉት አይሰማም። መጀመሪያ የእግዚአብሔር ሰላም ለእኛ ሊኖረን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። ጸልዩ በእንተ ሰላም ቤተ ክርስቲያን ይላል ዲያቆኑ። እሱ ግን ሰላም የለውም። እናቴ ከዘራው ንዞ እየተደባደበ ጸልዩ በእንተ ሰላም ቤተ ክርስቲያን ይላል። ሞኝ አንተ ራስህ ስጣት የቤተ ክርስቲያንን ሰላም አንተ ራስህ ባታበላሽበት። እዚህ ያላችሁት እንዲያውቁን አይደለም፣ ሌላ ሰውዬ ነው። እኔ የማውቀው አንድ ዲያቆን የሆነ ሌላ ነው፣ ሌላ ሰውዬ ነው፣ እናንተን አይደለም። እንዴት ነው እንደው እውነቴን እኮ ነው የምነግራችሁ። ሰላሜ አሐድግ ለክሙ ክርስቶስ የትንሣኤ መጥቶ ምንድን ነው የሰጣቸው ለቅዱሳን ሐዋርያት? ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታግሰው። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣው? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ጀምሮ እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ክርስቶስ የጸሎት ሐሙስ ዕለት ምን ትቸላችሁ እሄዳለሁ ነው ያለው። የአባቴን ሰላም ነው ያለው። ሊሞትብን ነው መምህራችን ሲሉት ምንድን ነው ያላቸው? ሰላም ያድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙን ነው ያንን ሰጥቷቸው። ያንን ቤተክርስቲያን መቼ ነው የምታገኘው? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር ምዕመናን በሰላም ውለው ያድራል። የእኛ መበላላት ግን ህዝቡን ሲያበላለው ይውላል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያድራል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት ነው። የክርስቶስ በረት ደግሞ ቤተክርስቲያን ናት። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ጋለቀሱ እንዴ ነውር አይደለም? ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር። ኧረ እንደው በመምህር አምላክ ነውር ነው በጣም። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ እንዴ? የምናፈሰው ደም እኮ የይቅርታ ደም። ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረንም እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው? አብረን እንኖር። ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤቱ ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት፣ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄ እኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን።
እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው ዕውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ ዕውቀት አለን እንዴ? ምን ዕውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቀማል። እና አባቶች እኔ የምነግራችሁ ምንድነው፣ ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንተው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል ወይ እንዴት ነው እንዴት ወንጌለኛ ወንጌላዊ ሆነናል ሆነናል። እና ቢያንስ ዘረኝነት ይልቀቀን፣ መንደረኛነት ይልቀቀን። መንደረኛ እንደረጅት ቁጥራል ክርስቶስ እስቲ እግዚአብሔር ያሳያችሁ። አሁን አንዱን ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ እግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩት። የአንዱ ቄስ አጃቢ ያለው የራሱ ቄስ አጃቢ ያለው ያም ወገኑን ወይ እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደ ተራ ሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነክቶ ኑሮ የሚሞት አይደለም። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር ነው። በተቻለን መጠን የተናገርኩም የወቀስኩም እኔኑ ራሴን ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ወለሁሉም በአምጣነ ይሁን ነሲያ፣ ሁሉም እንደሚችሉት መጠን እንደያቅማቸው ሰጣቸው። ወነገደ ከዚህ በኋላ ሄደ። ወሆረ ዝቁ ዘሐምሰ መካደ የነሳ ወተገበረ ወንቶን ወረባ ካልአተ ሐምሰ መካደ 5 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 5 መክሊት ጨምሮ 10 አደረገ። 2 የሰጠው ብዙም በአማርኛ እየፈታው እንዳላስመሸባችሁ 2 የወሰደው 2 አተረፈ። 1 የወሰደው ሳብ ወሃለፈ ወከረየ ምድረ ወሃባ ወርቀ እግዚእ
ያ ግን ሄዶ ቆፈረ፣ መሬቱን ጥልቅ አድርጎ ቆፍሮ የጌታውን ወርቅ ጥልቅ አድርጎ ቀበረው። ወምድረ ብዙ መዋዕል መጻ እግዚኦሙ ለእሉ አግብርቱ ሀዘ ይትሐሰቦሙ። ከብዙ ዘመን በኋላ የእነዚህ ሰዎች ጌታ መጥቶ ተሳሰባቸው። ወመጻ ዝኩ ዘሐምሰ መካሌ ነሣ። 5 መክሊት የወሰደው ሰው መጣና አኮኑ ሐምሰ መካሌ ወሀከኒ 5 መክሊት ሰጠኝ አልነበረም? አዎ እነሆ 5 መክሊት አትርፌ ሌላ መጥቻለሁ። 2 መክሊት ሰጠኝ አልነበረም? አዎ እነሆ ሌላ 2 መክሊት አትርፌ መጥቻለሁ። 1 መክሊት ያወሰደው ሰውዬ እኔማ አአምር ከመ ብእሲት ድሩክ አንተ ጨካኝ ሰው እንደሆንክ አውቃለሁ። ተአርር ማበይ ዘራይከ ያልዘራውን ትሰበስባለህ፣ ታስተጋብ ማበይ ዘረውከ ያላጨድከውን ትሰበስባለህ ብዬ ፈርሄ ከረይኩ ምድረ ወሀባይኩ ምድሩን ፈርቼ ሌባ ቢወስድብኝ ወንበዴ ሊነሳብኝ ብዬ ምድሩን ቆፍሬ ቀበርኩት አለ ይላል። ከዚያ በኋላ ጌታ ምንድን ነው ያለው? ይሄ 5 መክሊት ያተረፈውን አንተ በጎ ባሪያ ገብርኄር ወገብር ምእምን ዘበህዳን መመነኮልከ ወዲህ በብዙ እሰይመከ በውስተ ፍሥሓሁ ለክሥከ፣ በጥቂቱ ታምናልና በብዙ እሾምሃለሁ፣ ወደ ጌታ ደስታም ግባ። 2 መክሊት የወሰደውን 2 ያተረፈውንም እንደዚህ አለ። በጥቂቱ ታምናልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለ። ያኛውን ሰው ጉና ነው ታምረኒ ከመ ብእሲት ድሩክ አነ ዘአርር ማበይ ዘራይኩ ወአስተጋብ ማበይ ዘረውኩ ለምን እያግባይከ ወርቄ ውስተ ማዕድ። አንተ ኦ ገብር ሐካይ፣ አንተ ክፉ ሰነፍ ባሪያ፣ እኔ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እንደዚያ ከሆነ ገንዘቤን ለምን አልመለስክልኝ? ወአነኒ ማስተገበር ነው፣ እኔም በሚሰራ ሰው ባሰራሁት ነበር። ምንድን ነው ያለ ዚዋላ? ይሄንን 1 መክሊት 10 መክሊት ላለው ጨምሩለት። እስመ ለዘቦ ይሁቦ ላለው ጨምሩለት፣ ወለዘሰ አልቦ እመኒቦ ያህይድቦ የሌለውን ግን ያችን አንዲቱ ይወስዱበታል። ከዚያ በኋላ ምንድን ነው ያለ? አውፅእ ወለዝኩ ገብ እኩይ ወደይዎ ውስተ ጸናፌ ጽልመት ሀባሎ ብካይ ወሀቀየ ዝናብ። ይህንን ክፉ ባሪያ ጽኑ ጨለማና ጥርስ ማፋጨት ወዳለበት ልቅሶ ካለበት ቦታ አውጥታችሁ ጣሉት አለ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እኛን ከእንዲህ ያለ መከራ ይሰውራል። ትርጉሙን እንግዲህ ልንገራችሁ። አሁን ሩቅ አገር የሚሄድ ሰው የተባለ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሩቅ አገር የሚሄድ ሰው የተባለ እሱ ባለ ባሪያ የተባለ ይሄ ነው። ማን ነው ይሄ ሰው ይልና ቅዱስ ጎርጎርዮስ ሲተረጉም የሰማይና የምድር ገዢ የሚሆን ክርስቶስ ነው እንጂ ማን ይሆናል ይላል። ስለዚህ ይሄ የሰማይና የምድር ገዢ የሚሆን ክርስቶስ ነው። ባሮቹ የተባሉት የመጀመሪያዎቹ ቅዱሳን ሐዋርያት ናቸው። ቀጥሎ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት ናቸው። ቀጥሎ ክርስቲያኖች በአጠቃላይ የክርስቶስ ባሮች ይባላሉ። የክርስቶስ ባሪያ የተባሉበት ዋናው ምክንያት ለምን ይመስላችኋል? አንድ ሰው የአቶ ገሌ ባሪያ ከሆነ የሌላ አቶ ገሌ ባሪያ ነው አይደለም? ለምሳሌ ዘለቀ የሚባል ሰው ባሪያ ቢሆን ጫልቱ የምትባል ሴትዮ ባሪያ ይሆናል አይሆንም? አይሆንም። የአንድ ሰው ባሪያ ምንጊዜም የማን ነው? የዚያ ሰውዬ ነው፣ ካልሸጠው በቀር ማለት ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም ነው። ሐሳቤ ግልጽ ነው። ለአንድ ሰው ባሪያ የሆነ ሰው የሌላ ሰው ባሪያ አይደለም ማለት ነው። የክርስቶስ ባሪያ ነው ማለት አንድ ሰው ምን ማለት ይመስላችኋል? የክርስቶስ ባሪያ ነው ማለት የዲያብሎስ ባሪያ አይደለም። የዲያብሎስ ባሪያ አይደለም፣ የገንዘብ ባሪያ አይደለም፣ የዓለም ባሪያ አይደለም። የክርስቶስ ባሪያ ነው። ክርስቲያኖች ሁሉ የክርስቶስ ባሪያዎች ሲባሉ ነፃ አውጥቷቸዋል። ቀንበራችንን ሰብሮልናል። ሸክማችንን አንከባሎ ነፃ አውጥቶናል። ስለዚህ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ እንደነገረ ኢትሁሩ ስታሩ ተቅንየ፣ ደግማችሁ ወደ ባርነት ቀንበር አትሂዱ ክርስቶስ ነፃ አውጥቷችኋልና ይላል። እስመ ለግዛን ተጸዋዕክሙ፣ ለነፃነት ተጠርታችኋል። ዋኮ ለቅኔ፣ ለባርነት ያይደለ ለነፃነት ተጠርታችኋል እና እንግዲህ ወደ ባርነት ቀንበር አትሂዱ እንዳለ ቅዱስ ጳውሎስ
ሁላችንም ለነፃነት ስለጠራን የክርስቶስ ባሪያዎች እንባላለን። ጸዋ የተባለ ጠራቸው ማለት ምን ማለት ነው? ጠራቸው ማለት ነው ማንም ሰው ራሱን ለእግዚአብሔር ጸጋ አብቅቻለሁ ማለት አይደለም፣ አይችልም። ማን ካልመረጠው በቀር እግዚአብሔር ካልመረጠው በቀር። አንድ ሰው በቃው ነቃው ብሎ ቄስ መሆን አይችልም። አንድ ሰው ዘመዶቹ ቄስ ስለሆኑ ቄስ መሆን አይችልም። አንድ ሰው የመሪጌታ ልጅ ስለሆነ ቄስ ነው። እግዚአብሔር ሲጠራ ብቻ ነው። እግዚአብሔር ሲጠራ ነው። የቤተ ክርስቲያን አገልግሎት ሹመት አይደለም፣ ጥሪ ነው። ጥሪ ነው። እኔም መስፈርቱን ስለማሟላ ጳጳስ አድርጉኝ አይባልም። ነው ጥሪ ነው። እግዚአብሔር ሲጠራ ነው። እኔ ቄስ ልሆን እራሱ እኮ አይባልም። ታውቃላችሁ? እኔ ቅኔ ተምሬያለሁ፣ አቋቋም ተምሬያለሁ፣ ሰዓታት አውቃለሁ፣ ቅዳሴ አውቃለሁ፣ ሐዲሳት ተምሬያለሁ፣ ድጓ አውቃለሁ። እናሳ መስፈርቱን ስላሟላለሁ ብፁዕ አባታችን ቅስና ይስጡኝ አይባልም። በቅጩን ተናገር ከተባልኩ ቄስ አድርጉኝ ማለት ትዕቢት ነው። ምክንያቱም ቅስና ትልቅ ነገር ስለሆነ ማድረግ ያለበት ምንድን ነው? የደብሩ አስተዳዳሪና የደብሩ ምዕመናን ተሰብስበው እገሌ ቄስ ይሁንልን ይገባዋል፣ እሱ ጥሩ ዲያቆን ስለሆነ እገሌን አቅስሱልን ብለው የሚጠይቁልን ሌሎች ነው። አሁን ግን እየሮጠ ሄዶ ምን ይላል? ቅስናውን እንደው እንደ ኤልሳቤጥ ጽንስ እንኳን 5 ወር ሳይሸሽጋት ወደ ኦቁልኝ። ከዛ ደግሞ ምን ያደርጋል? ይሮጥ ወደ ቄስ አሉ። እናስ ቁምስና ስጡኝ አይባልም፣ አይባልም። ጳጳሱ ነው እገሌ ቆሞስ መሆን አለብህ የሚል። አሁንም ጭራሽ ተውት እንቶ ቁምስና ስጡኝ ጳጳስ አድርጉኝ አይባልም፣ አይባልም። ነውር ነው። ኧረ ነውር ነው፣ ነውር ነው። ጳጳስ አድርጉኝ አይባልም። እናንተ አትሉም፣ እኛኛ መቻልና ብላችኋል። እናንተ አትሉም የሚሉትን እናንተም ለአቅማችሁ የራሳችሁ ሹመት አላችሁ አይደል? ወረዳ ቤተ ክህነት አድርጉኝ፣ የሰበካ ጉባኤ ሊቀመንበር አድርጉኝ፣ ወደ ሀገረ ስብከት አስገቡኝ፣ ወደ ምንትስ የደብረ አለቃ አድርጉኝ ትሉ የለ እናንተ አይባልም። እንግዲህ የክርስቶስን ቃል ነው የምነግረው። አይባልም። ሰምታችኋል? እስቲ እናንተም በሉት አይባልም በሉት። በቃ አይባልም፣ አይባልም። ዝም በሉ። አይባልም፣ አይባልም። የመጽሐፉን ነው የምናገር። አይባልም። እንደዚህ ያለ ነገር ሹሙኝ በጭራሽ አይባልም፣ አይባልም። ነውር ነው። ጥሪ ነው። እስቲ ጥሪ በሉ። ወፀዋ ግብርት ይሁኑ። እሱ ጠርቶ ነው የሚሰጥ እንጂ እኛ ሹመት ስጠን አይባልም። እሱ ታዲያ እኔ ተገልጾ ና ቄስ መንክር ና አንተ አለቃውን ሊል ነው። በህዝቡ ይመርጣል እግዚአብሔር፣ በህዝቡ አድሮ ይመርጣል እንጂ እንዲህ አድርጉኝ ሰው ማደራጀት ፖለቲካ ነው እንዴ የተያዘው? ሰው ታደራጃለህ። እዚህ የሰበካ ጉባኤ ምርጫ አለ። ቅዳሜ ነገሌ በግራ ተቀመጡ፣ ነገሌ በቀኝ ተቀመጡ፣ እጅ አውጡ፣ አንድ ዘመድ እንዳይቀር እጅ ብልጫ ሲባል በደንብ አውጣ። ሁለት እጁን ሁሉ እኮ የሚያወጣ ይመስላል። እግዚኦ ክርስቶስ የቻለው ጉድ፣ ክርስቶስ የቻለው ጉድ ማለት ተጠርቶ ነው እንጂ በማፋጨል አለው በማለት የለም እኮ እንዴ፣ በማስመሰል አይሆንም። ሮጎ ስላሴ ታው ጥሩ አይደለም። ወፀዋ ግብርት ይሁን። እግዚአብሔር ከጠራን እሱ ይጥራል ለወደደው ነገር። ሲጀመር እኔ ለሹመት መድኃኒዓለም ጥራኝ ልለው አልችልም። እንደውም መንግስተ ሰማያት የሚያገባኝ ቢሆን ወደ ሞት ነው ጥራኝ የምለው እንጂ ደግሞ ችግሩ ኩነኔ ማለት ነው። ልጅ ምን እንደሚጠብቀኝ ያውቃል። ችግሩ እሱ ላይ ነው እንጂ ጥራኝስ ማለት እንደው ውሰደኝ ነው። ጥራኝ አይዋይ እያለ ያለቅሳል የገጠር ሰው ወንድሙ ሲሞት እውነቱን ነው። ጥራኝስ ማለት እንደው ወደ በገደለን እንጂ ለሹመት ጥራኝ አይባልም፣ አይባልም። ደግማችሁ በሉ አይባልም በሉ። እንግዲህ ታዘባችኋል እንዳትሉ በቃ እኔን ምረጡኝ አይባልም። ኧረ ነውር ነው ይሄ ካልጠፋ እንደው በቤተ ክርስቲያን አምላክ ይሄ ካልጠፋ ቤተ ክርስቲያን መቼም ቢሆን ትውልድ አታገኝም፣ አገርም አይኖርም።
ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስም። እኛ ቤት ውስጥ ነው ያለው። ሃይማኖት የሌለውን ሰው፣ እምነት የሌለውን ሰው እኔ አልወቅስም። እኛ ነን ያለው። የእኛ የሹመት ፍቅር መቼ አብቅቶ ነው ገና? ይሄ እኮ ነው ችግሩ። በንስሐ ልጅ እየተጣላ እገሌ ይሄን ያህል ንስሐ ልጅ አለው እኔ አንሶኛል ብሎ እኮ በሰብካ ጉባኤ ይጽፋል። ይቀነስልኝ እንዴ ኖር ነው። ጸጋይ አትይዝም አታነብም። ንስሐ ልጆች እንዲመጡ ወደ አንተ ደግሞስ ደግሞ እናንተ ሲሆን ደግሞ እኔ በዝቶብኛል ከጨስ ገሌ ሄድ ከጨስ ገሌ ሄጅ አይባልም። ሙክት መሰሉ ምዕመናን ዝም ብለህ እየሰበሰብክ የምታከማቻቸው ንስሐ አትሰጣቸው፣ አታስተምራቸው። ይሄ ምንድን ነው? ቄስ ገሌ ያለ አይ ነው ቄስ ገሌ ብዙም ደስ አይሉኝም ስትል ምዕመኒቱ ወይም ሲል ምን ይባላል? አዎ ላይሉሽ ይችላሉ፣ ግን ምንም ችግር እንደሱ አይደለም። እንደዚያ ትላል ቄስ ደስ አይለኝም ይለኛል አይባልም። ጥሩ ካህን ናቸው ነው የሚባለው። ባልንጀራችን ራሱ ለምዕመናን አሳልፈን መስጠት የለብንም። ማሰናከል ራሱ ምዕመናን እንዳይሄዱ ከዚያ እንዳይሄዱ ማለት ነው። እንዲያውም መራምተን ነው የምናስቀረው። ይኸውላችሁ ወፀዋ አገሮች ላይ ነው ያለው። ባሮች መጀመሪያ የማን ባሪያ መሆን አለብን? የክርስቶስ ነው። የገንዘብ ባሪያቱ፣ የሹመት ባሪያቱ፣ የፖለቲካ ባሪያቱ። እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባሪያ አይደለም። በቃ አይደለውም እንዴ ታውቁ። የኬንያ መንግስት ሰራተኞች እኮ የኬንያ መንግስት ካላካቸው በስተቀር የኢትዮጵያ መንግስት ሰራተኞች አሉ። በቃ የሾማቸው መንግስት ሰራተኞች ናቸው። የአሜሪካ መንግስት ሰራተኞች የቻይና መንግስት ሰራተኞች አይደሉም። ለአገልግሎት ለተልእኮ ካልተላኩ በፈቃድ ካልተላኩ እኛ የእግዚአብሔር መንግስት ሰራተኞች ነን። የማን መንግስት ሰራተኞች እናልኳቸው? የእግዚአብሔር መንግስት ሰራተኞች። ከፖለቲካ ከገንዘብ ከዘረኝነት ባርነት መውጣት አለብን። አግብርቲሁ ለመባል አግብርቲሁ መባል አለብን። የመጀመሪያ እኛ እኮ ደግሞ ከአግብርቲሁም በላይ ደግሞ ርስቱ ለክርስቶስ ነው። እግዚኦ አድኅን ሕዝበከ እየባረኳቸው አይደለም እንደሚመስላችሁ። እኔ እንደዛ አይወጣኝም። እንዲያለ ትንቢትም ያርቅ እንዲመዳን እንዲሁ አደራረጉ ነው። እግዚኦ አድኅን ሕዝበከ ወባርክ ርስተከ። ፍቹ ምንድን ነው? አድኅን ሕዝበከ ምዕመናንን ወባርክ ርስተከ ካህናት እኮ ናቸው ርስት የተባለ። ካህናት የክርስቶስ ርስቶች ናቸው። ብፁዕ አቡነ ኤልሳ በረከታቸው ይድረሰን። በባረኩ ቁጥር እንዲህ ነበር የሚሉት፣ ሕዝብህን አድን ርስትህ ካህናትንም አክብር ነው። እንደዚህ ነው ተርጉሞ ይሉ ነበር። አሁን የላችሁ የፈለግኩት አባቶችን አሁን የምነግራችሁ ምንድን ነው? የመጀመሪያ ከእንዲህ ያሉ ባርነቶች መውጣት አለብን። ቀጥሎ ሳንጠራ እኛ መግባት የለብንም። ግልጽ ሆነላችሁ? ግልጽ ሆነላችሁ? እንዲጠሩ ሆኖ መገኘት ነው። እየሮጡ መሄድ አይደለም። ራሱ ክርስቶስ ሲጠራችሁ አይሁድ ሙያው በኖረን ቅድስናው በኖረን የእሱን ፈቃድ በፈጸምን እንጂ ሰው ማክበር መድኃኔዓለም ያውቅበት የለም። አፈሩን እምነት እያረገ ውሃውን ጸበል እያረገ እንጨቱን ታቦት እያረገ ያከብራል? አያከብርም? ያከብራል። አሁ ሰው እንደሚያከብርማ እንጨቱ ተቀርጾ እኮ ታቦቱ ነው። የእግዚአብሔር የክብሩ ማረፊያ ሆኖ እግዚአብሔር እንኳን ሰው ውሃውን እንጨቱን እሳቱን ያከብረዋል። ላክብረው ካለ ያከብራል። ሰው ማክበር መድኃኔዓለም ያውቃል። አለን ማለት አይደለም። ወሃቦሙ ንዋዮ ይትገበሩ ቦቱ ወጥተው ወርደው ሊያጠፉበት ገንዘቡን ሰጣቸው። እሺ ሆረ የተባለ ሩቅ አገር ሄደ የተባለ እርገቱ ነው። የክርስቶስ እርገቱ ሆረ ይባላል። ገንዘብ ሰጣቸው። ገንዘቡን ሰጣቸው። ገንዘቡን ምን አላቸው ያልኳችሁ? በጣም ጥሩ ነው። ገንዘቡን ሰጣቸው ነው። አንድ ጥያቄ ልንገራችሁ። ክህነት የማን ገንዘብ ነው? እያንዳንዷን ፍች መያዝ አለባችሁ። እንቡዘ ልቡናችሁ ምስጢር እንዳያልፋችሁ ማለት እያንዳንዷ ቃል እንዴት እንደምትፈታ ማየት አለባችሁ።
ገንዘቡን ሰጣቸው። አሁን ሶስት ነገር የተረጎምኩላችሁ ምንድነው? ባሮቹ፣ ከዚያስ ጠራቸው፣ ሁለት፣ ሶስተኛስ ገንዘቡን። ገንዘባቸውን አይልም፣ ምኑን ነው ያለው? ክህነት የማን ገንዘብ ነው? ቤተክርስቲያን የማን ገንዘብ ናት? አሁን ክህነት የእግዚአብሔር ገንዘብ ሆኗል? የማን ሆኗል? የሰውየው ነው። እየተሸጠ ነው ለማለት ፈልጌ ነው። ይሸጣል። የክርስቶስ ስለሆነ በክህነቱ አንድ ሰው መኩራት አይችልም። ድምፀኛ ቀዳሽ ቢሆን መኩራት አይችልም። እኔ ይሄንን አላደርግም ማለት አይችልም። ካህን ለምዕመናን ይሄን አላደርግም፣ ለቤተክርስቲያን ይሄን አላታዘዝም፣ ማን ያዘኛል እኔን ማለት አይችልም። ያንተ ነገር የለህም፣ የክርስቶስ ነው። ክህነቱን የሰጠን ሊቀ ካህናት ኢየሱስ ክርስቶስ ሙቶ ነው የሰጠን። ሁላችን በሞቱ የሰጠን ክህነት ስለሆነ ይሄን ክህነት ለማምጣት እኛ ምንም አልሆንም። ክርስቶስ ግን ደም ከፍሎበታል። ስለዚህ ገንዘቡ የክርስቶስ። አሁን እኮ የሚገርመው እንደዚህ ካላችሁ የማይስተካከል ከሆነ ከነገሩ ጀምሮ ቅዳሴውን አንቀድስም። አየህ፣ ክህነቱን የማን አደረገው ማለት ነው? የራሱ አደረገው፣ ቄሱ ነው። አንቀድስም ከዚህ በኋላ ደሞዛችን ካልተስተካከለ እኛ አንገባም። ምዕመናን እስቲ ገብተህ ትቀድስበት እንደሆነም አያለው። ወይ ጥጋ ማለት ነው። የራስህ ክህነት ማለት አጎታ ያወረሰ መሰለህ? እንደዚህ የሚለውን ሰውዬ ነው እናንተ ነገር። ክህነቱ እኮ የክርስቶስ ነው። የክርስቶስ ከሆነ በክርስቶስ ክህነት አይኮራበትም፣ አንታበይበት። የኛ አይደለም፣ ጥሪታችን አይደለም፣ እናት አባት ያወረሰን አይደለም፣ የክርስቶስ የክርስቶስ ስለሆነ ክርስቶስ በሰጠን ነገር እንደፈለግን ያዘናል። ንዋዩን 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። 5 መክሊት የተሰጠው የተባለው የመጀመሪያዎቹ ጳጳሳት ናቸው ብለውናል አባቶቻችን። ባለ 5 መክሊት ናቸው። ስለዚህ አያችሁ ጳጳስ ብዙ ሰው ነው ማለት ነው። እኔ እኮ ጳጳስ አከብራለሁ ስላችሁ እንዲሾሙ ብዬ ምን የሚሾሙ እንዲያቀርቡ አይደለም። ጳጳስ 5 ሰው ነው ማለት ነው። የመጀመሪያ ምዕመን ነው አይደል እንዴ? ምዕመን አይደለም እንዴ? ጳጳሱ ምዕመን አይደሉም ናቸው እንጂ እንዲያውም እኮ ዲቁና ያስጨመረቻቸው ዋናይቱ መሰረት ምንድን ናት? ምዕመንነት። ጳጳሱ ምዕመን ናቸው። ቀጥሎ ምንድን ናቸው? ዲያቆን ናቸው አይደለም ነው? ቀጥሎ ምንድን ናቸው? ቄስ ናቸው። ቄስ ናቸው። ከዚያ ቀጥሎ ደግሞ ምንድን ናቸው? ጳጳስ ናቸው። ከዚያ ሊቀ ጳጳስ ናቸው። 5 ሊቀ ጳጳስ 5 ጸጋ አለ። ምንነት፣ ምዕመንነት፣ ዲያቆንነት እና ቅስና፣ ጳጳስ፣ ሊቀ ጳጳስ። እውነት ለመናገር የፈለገ ነገር ባይና በሰማ እኔ ጳጳስ በስብከት ቀርቶ በምንም ለመሳደብ አፌ የማይደፍር ለዚህ 5 ነገር የተሸከመ ሰውዬ ይፈራል። እግዚአብሔርን ነው የምፈራው። 5 ሰው እኮ ነው የሚመጣው አንድ ጳጳስ ሲመጣ ማለት ነው። አንድ ሰው አይደለም። ይህ ሁሉ ጸጋ ያለው ጳጳሱ ቄስ ናቸው ቢሏል። ኧረ የተረፋቸውን ይናኛሉ አለ ነው የተባለ ሰውየው። ጳጳሱ ቄስ ናቸው ቢለው የተረፋቸውን ይናኛሉ። ለሰው እየሰጡት መስሎ እንኳን ለሳቸው ብሎ። ስለዚህ ክርስቶስ በእነሱ አድሮ እጅ ጭኖ ሰው የሚባርክባቸው የሚያከብርባቸው ናቸው። የ5 መክሊት አለ ግን ከዚህ ውስጥ ስለዚህ ጳጳስ ሲኮን ጥያቄው በ5 መንታ ነው ማለት ነው። ገባችሁ አይደል? መልሶ ደግሞ በምን ይጠይቃሉ? በምዕመንነት። ቀጥሎ ምን ይጠይቃሉ? በዲቁና ይጠይቃሉ። ቀጥሎ በምን ይጠይቃሉ? በቅስና ይጠይቃሉ። ቀጥሎ በምን ይጠይቃሉ? በጳጳስነት ይጠይቃሉ። ቀጥሎ ምን ይጠይቃሉ? ጥያቄው 5 ነው። ስጦታው ሲጨምር ጥያቄው ይጨምራል። ዝም ብሎ እየሮጡ ዶረ ጳጳስ 5 ሰው ከሆነማ እኔም ልሁን አይደለም። 5 ጸጋ እንደተሰጠ ጥያቄህም 5 ነው። 5 በአንጻሩሳ ደግሞ ጥምቀተ ክርስትና አላቸው፣ ሰይመ ዲያቆን አላቸው፣ ሰይመ ጳጳስ አላቸው፣ ማስተማርና ማቁረብ አላቸው። ጥምቀተ ክርስትና ምዕመንነት አላቸው፣ ዲያቆን ይሾማሉ፣ ቄስ ይሾማሉ፣
ሶስት ሆነ አይደል እንዴ? ከዛ ምን አላቸው? ማስተማርና ማቁረብ አላቸው። ማስተማርና ማቁረብ ገባችሁ አይደለም? ስለዚህ ጳጳስ ማስተማር አለበት ቀጥ ብሎ ማለት ነው። በዚህ የምናደንቃቸው የግብፁ ፓትርያርክ አቡነ ሽኖዳ በደንብ ይደነቃል። እንደውም ፓትርያርክ ሲሆኑ እንደውም እርስዎን አንወደዎትም አላቸው። እሱ ተሰብስቦ ለምን ሲባል ረቡዕ የሚያስተምሩን ጉባኤ ይቋረጥብናል። ከዛ ምንድን ነው ያሉ መሰላችሁ? ልጆቼ ሐዋርያትም እኮ ጳጳስ ናቸው፣ ፓትርያርክ ናቸው። ታዲያ እያስተማሩ አይደለም የሞቱት? እኔም እስከምሞት ድረስ ወንጌልን አላቋረጥኩም ነበር ያሉት። ስለዚህ ማስተማር የጳጳስ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍተዋል ነው የሚለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። አሁን ያሉን ጳጳሳትም ጥቂቶች ናቸው፣ እኛም ጥቂቶች ናቸው። እውነት ለምናል ከኢትዮጵያ ሕዝብ አንፃር ግን ሁሉም ማስተማር አለባቸው ቀጥ ብለው በሳምንት በዕለት እነ ቅዱስ ዮሐንስ አፈወርቅ ፓትርያርኩ መምህር ነው፣ ያስተምራል። አብይ ጾምን ሙሉውን በቀን በእሑድ እያስተማረ ነበር የሚያሳልፈው። ስለዚህ ጳጳስ ይሄ ጸጋ አለ። በአንጻሩ ደግሞ ሁለት መክሊት የተሰጠው ማን ነው? እዚህ ቤት ያለው ቄሱ። ሁለቱ መክሊት ምንድን ነው ሲባል ማስተማር እና ማቁረብ ነው። እስቲ በሉ ማስተማርና ማቁረብ። ስንት መክሊት የተሰጣችሁ እናንተ? አሁን ቄስ የሆናችሁ ታውጡ፣ ቅስና ያላችሁ ማለት ነው። አውጡ ቅስና ያላችሁ ሁሉም ማለት ይቻላል። ስለዚህ ስንት መክሊት አላችሁ እናንተ? ተናገሩ። ምንና ምን? ማስተማርና እሺ፣ ማታስተምሩ እጃችሁን አውጡ እንኳን አለልም። እንደዚያማ ይባል ኖር፣ እንደዚህ አለልም። ኖር ስለምታስተምሩ ማታስተምሩ እጃችሁን አውጡ አለልም። ስለዚህ እስቲ አንድ ጊዜ ሁላችሁ ማስተማርና ማቁረብ በሉ። ማስተማርና የማን መክሊት ነው ይሄ? አቤት ማን የሰጣችሁ? አቤት ተመልሶ ይመጣል አይመጣም? ሳንቲሜን አምጡ ይላል አይልም? ስንቱን? ምንና ምን? አሁን እናንተ ታስተምራለች ሲመጣሳ አትርፈን መጠበቅ እውነታችሁ አትርፈን መጠበቅ አለ። ስለዚህ ከነገ ጀምሮ አስተምሩ። ሁለት ዳለባችሁ፣ ሁለት ሳንቲም የክርስቶስ ሳንቲም ማስተማር ግን አንዱ ሰማይና ምድር ራሱ ተሽጠው ቢከፈሉ ዋጋ የማይሞላል። ምክንያቱም እሱ ለኛ ዋጋ አድርጎ የሰጠን ደግሞ ስለሆነ ማስተማር አለብን። ማስተማር ደከመኝ ሰለቸኝ ሳይሆን ድንጋይ የተወረወረብ ጭምር ማስተማር አለ። ልንሰማ አንፈልግም። አሁን ስታስተምሩ ብዙ ነገር ይገጥማቸው። አይጨብገኝ እኮ በሰሙ ምን ተነስቶብህ ነው እንዴ? ደህና አልነበርክ እንዴ? ረቁጭ በል ዝም ብለህ ይላል ማለት ደህና የነበርከው ሰውዬ ይላል። ደህና የሚለው አለማስተማርክ ነው። ምን ነካ ሰሞኑን እንዴ? እንደዛ ሊላችሁ ይችላል። ኧረ እባክህ ተው ብሎ ቁጭ ይላል ወይ ጉድ ይላችኋል። ሲያረጓየው ብሎ ደግሞ ይላችኋል። ሲያረጓየው ብሎ ወገኛ ይላችኋል። ስታስተምሩ አንዱ ተነስቶ ይሄድባችኋል፣ አንዱ ራሱን ያካል ይላል። አይ ትምህርቴን አልወደዱትም ብለህ እንድታቋርጠው ነው ሰይጣን ነው እንደዚያ የሚያደርግ። ዝም ብለህ ተናገር ጽድቀ እስከ ትመርር ከመከርቤ፣ እንደ ከርቤ እስከምትመር ድረስ ዝም ብለህ ተናገር። እውነት ተናገር ዝም ብለህ። የእግዚአብሔር ቃሌ ተወርውሮ ሳይመታ አይመለስም ብሏል። የእግዚአብሔር ቃል ተወርውሮ ሳይመታ አይመለስም። አይምሰላችሁ። ሰኞ ያልሰማችሁን ሰው ማክሰኞ ይሰማችኋል። ማክሰኞ ያልሰማችሁ ረቡዕ ይሰማችኋል። ዝም ብለህ ተናገር። ውሃም ይጠጣኝ የለም ብሎ መፍሰሱን እንደማይተው ይላሉ አባቶቻችን። ፀሐይ የሚሞቀኝ የለም ብላ መውጣቷን እንደማትተው እንደዚህም ሁሉ ዝም ብለህ በጊዜውም ያለ ጊዜውም ተናገር። በጊዜውም ያለ ጊዜውም አስተምር ነው ያለው ቅዱስ ጳውሎስ። በጊዜውም ማለት በምትወደድ ጊዜም በምትጠላበት ጊዜም፣ በሚያከብሩ ጊዜም ባዋረዱህ ጊዜም ተናገር ዝም ብለህ የክርስቶስን ጽድቅ።
ያመመው ሰው ምንጊዜ መድኃኒት ወዶ አይቀበልም አይደል? ይፈራገጣል። ስለዚህ አስረን ቢሆን እንግተዋለን። ሊሞትብን አይደል ወንድማችን? ሆዱን አቆረጠው። ሐኪም ያዘዘለት መድኃኒት ልንውጣው ስንል በቡጢ ሊለን ይችላል። አንተ ቀኝ እጁን ያዝ፣ አንተ ግራ እጁን ያዝ ብለን እናጠጣዋለን። አሞታላ። ያመመው ሰው እኮ እንደዚህ ነው። ስለዚህ ሰው ስላመመው ትምህርት አይቀበልም። ዝም ስላመመው አሞት ነው ወንድም፣ ዝም ብለህ ንገሩ፣ ተናገር፣ ዝም ብለህ አስተምሩ። ለማስተማርሳ አንብቡ። በሬ ጭድ ሳይበላ ፍግ ይጥላል? ይጥላል? ሳር ሳይበላ ፍግ አይጥልም። ያልበላውን ፍግ የት ትጥለዋል? አንብቡ። ታምረ ማርያምን አንብቧት። በባል ጠላ ተው። እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩኝ። የሆነ ነገር ነካኝ አይደል? እሺ፣ ጠላ ተው፣ አረቂ ተው። አይናችሁ ሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሩ። ተው፣ ቀንስ። ተው። እኔ እውነቴን ነው። ኧረ ቄስ ተንዘባዝቦ መመን ተሸክሞ ሊወስደው ነው እንዴ? ተመልከቱ፣ መጽሐፍ ተመልከቱ እስቲ። በባል ቀነሳ። እንጀራ ብሉ እስቲ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ፣ አንጎሉ ይበላሻል። እንኳን ክርስቶስ ማንም ተዛ ይለው ወዴቱ ጭንቅላት ሰብሮ እኮ ነው የሚጥል። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደንቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ተውትና ስለማይሆንልኝ አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው የምወጣው። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለውን ሰው አደንቀዋለሁ። ሆራ ይመታምርኛ እንዴ! ጉሩ ነገር ምን ይበላ ነው እንደው እንጀራ እኮ ነው ጠርጌ ጥለዋለሁ፣ ግን አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ። በባል መጽሐፍ አንብቡ። በጋራ እየሆናችሁ አሁን አንድ የገጠር መርጌታ ባለፈው መጥቶ ፍትሐ ነገሥት ስመለከት ምን ይላል አለ አንዱ። በረዶ ሊያስመታን ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ ፍትሐ ነገሥት እኮ ነው ማለት አይጣል ድረስ እኮ ነው እንደው። ስለዚህ እንደው ድጓ ቀን የቁልቁል የሚባለውን ማዕት በሀገራችን አታምጣብን አላሉ የቆላቄስ ይባላልና እንደዚህ ያለን ሆኖ እኮ እንደዚህ እንዳንሆን በባል አምስት ተሆኑና ፍትሐ ነገሥቱን አንዱ ይመለከታል። ከዛ ትሰማላችሁ፣ አንዱ ያነባል፣ አንዱ ይመለከታል። ዕቃ ቤት ግዙ፣ አዋጣችሁ አትገዙ፣ ቀነስ እስቲ የሁለት ወር አረቄ ተውና ፍትሐ ነገሥት ግዙ። ከዛ ጥያቄ ሲኖራችሁ ደግሞ ኑ እዚህ እኛ እንመልሳለን። ስለዚህ መጽሐፍ ተመልከቱ፣ ወንጌል አንቡ፣ መጽሐፍ ቅዱስ በቀን አንዳንድ ምዕራፍ ተመልከቱ ለህዝቡ። ከዚያዎች ምን ትረቡታላችሁ? ምን ትጠቅሙታላችሁ? አንተም ውጽያው ለምድር የሰው አብነቱ እናንተ ናችሁ። መሰጽያው ለሳ በምን ትቀየስሙ? ጨዋልቻ ከሆነ ግን በምን ያጣፍጡታል? በእግር ከመረገጥ ወጥቶ ከመውደቅ በቀር። እንደዚሁም ሁሉ እናንተ ካላስተማራችሁ ማን ሊያስተምረው ነው? መቅረዝ ራሱ ከጨለመ ማን ያበራለታል? ምላጭ ካበጠ በምን ይበጡታል? ውሃ ቢያንቅ በምን ይወጡታል? ይላል የገጠር ሰው። ውሃ ካነቀ ምን ይወጣ? ውሃ የሌላ ማዋጫ ነው። ስለዚህ አስተምሮ። ከዛሳ ደግሞ አስተምሮ ምን ማለት ማቁረብ። አሁን የገጠር ቄስ አንድ ሸጋ ነገር አለው። ቁርባኑ እንዳይደፈር የቆርብ ነው ሲባል አግብታል አላገባውም? ዞር በል። አግብተሻል? አይደለም፣ ዞር በል። አንድ ሸጋ ነገር የሚመስላል። ሸጋነቱ ቢያንስ ስጋው ደግሞ እንዲከበር አድርገውታል። ሸጋነቱ ሸጋ ያልሆነው ነገር እሳ ደግሞ በግ መጠበቅ ሁለት ነገር ነው። አንደኛ ቀበሮ እንዳይበላት መጠበቅ ነው። ሁለተኛ ማብላት። ምዕመናን በጎች ናቸው፣ ካህናት እረኞች ናቸው። ልቁረብ። አሁን በጊቱን እኔ በግ ጠባቂ በሆነ አባቴ ጠብቅ ቢለኝ በጊቱን ወደዚያ ስጠቅ
ተመለሽ ቀንዷል፣ ተመለሽ ቀንዷል። ማታ ደግሞ ጦሟን ይዤ መምጣት ይሄ በግ ጥበቃ ነው አይደለም? አይደለም። እንቁረብ ማቁረብ እንዲህ ቁርባኑሳ እንዳይደፈርሳ ማስተማር፣ ድንገት ከተሰናከሉብንሳ ንስሐ። ይሄ ነው የሚገባው ማለት ነው። አሁን ሁለት ነገር ቀረብን እንምላለን። ትምህርቱን አናስተምርም፣ ደግሞ ሊቆርቡ ሲመጡ ደግሞ አናቆርብም። ሌላ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ችግር እኮ ነው። ወይ እኛን ሰብክ ወይ ደግሞ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ወረድ ችግር እኮ ነው። ጥቅሱን እንዳልጠቅሰው ይከብደኛል። ምንድን ነው ያለ? እናንተ ምን አትሉ ሰው ምን አታስብሉ ነው ያለ። እንደዚህ ያለው ነገር አለ ብቻ። እንዴት ነው ያለ? ጠፍቶ እኮ ነው። አትበላ አታስበላ። አሁን ይሄኛው ማለት ነው። በቃው ነው ይሻላል። ይሄ አትበላ አታስበላ። ይሄ እንደዛ እኮ ነው። ወይ እናንተ አትገቡ ወይ ሰው አታስገቡ ያለው ጌታ በር ላይ መቆም ነው። ስለዚህ አሁን ከዚህ በኋላ የሚኖረን ግን ጀግንነት ከዘንድሮ የገብርኄር ጉባኤያችን በኋላ ከርሞ በዚህ ርዕስ አንማማርም፣ አንወቃቀስም። ከርሞ ሌላ ርዕስ ነው የምንማማረው። ምክንያቱም ይሄን ዛሬ ተምረናል። ከነገ እሑድ ጀምሮ ሁላችሁ ታስተምራላችሁ። ንስሐ ልጆቻችሁን በወር እየጠራችሁ ታስተምራላችሁ። አላችሁ ዘመዶች? አቤት ሰው ሁሉ እንዲቆርብ ታስተምራላችሁ። ማስተማር መጀመሪያ እንዲጠነቀቅ ቁርባንን እንዲዳፈር ሳይሆን እየተዘጋጀ እንዲመጣ አስተማር። አንድ መክሊት የተሰጠው ማን ነው? ዲያቆን ይባላል። የዲያቆን ጸጋው ምንድን ነው ሲባል ተልእኮ መላላክ ማለት ነው። በቃ የዲያቆን ጸጋው አንዲት ናት። እሷ ምን ትባላለች? መታዘዝ። ህየንተ መላእክት ብነ ላይካነ ምስጢር ዲያቆናት እላ አቅለሉ ክነፊሆሙ በተልእኮ ምስጢር አይደል ያለው ሰዓታቱ ብላ አባ ጊዮርጊስ። በመላእክት ፈንታ ክንፈ ጸጋቸውን ለተልእኮ የሚያፋጥኑ የምስጢር መልእክተኞች ዲያቆናት አሉ። ስለዚህ ዲያቆናት ተላላኪዎች መልእክተኞች ናቸው። ለክርስቶስ ምስጢር የሚላኩ ናቸው ዲያቆናት። ዲያቆኑ ያችኑ ካጣ ተበላ ያችን በምን ያበላሸታል? ቆፍሮ በትቢት ያበላሸ። ዲያቆን አብሮ ከቀደሰ የቄስ ሚስት ካገባችሁ በኋላ እኩል ነው። አሁን የቄስ ሚስት ድሮ የኔታ ጤና ይስጥልኝ ትለው የነበረው ካገባችሁ በኋላ እኩል ናቸው። ዲያቆንም አብሮ ከቀደሰ በኋላ ቄስ ገል ስማሱን እንትን አቀበለኝ ነው ማለት የሚጀምረው ነው። ዲያቆን ሁሉም ዲያቆን አይደለም። ጥሩ ዲያቆናትም ማለት ዲያቆን ታዛዥ እምቢ አይልም። እንደ ጌታ እኮ ነው። እንደ ጌታ ይታዘዝ እንደነበረው እንደ ሁሉ ነገር ክርስቶስ እያሰበ ከዚች ብሎ ምዕመናኑ እንዳይተኙበት፣ እንዳያንቀላፉበት፣ ወሬ እንዳያበዙበት፣ ችግር ካለባቸው ቶሎ ብሎ አዳምጦ ላለቃው ማድረስ። የተባሱ ምዕመናን ችግር ያለባቸው እንኳን ቤተክርስቲያን ውስጥ መጥተው በመንደሩ የተቸገሩ ምዕመናንን ሁሉ እየመዘገበ ላለቃው ማቅረብ አለበት። የተቸገሩትን እገሌ እንዲሆነዋል፣ እገሌ እንድትታማለች፣ እገሌ ወልዷል፣ እገሌ ሊፋቱ ተጣልተዋል አሉ ብሎ ችግራቸውን የአጥቢያውን ምዕመናን እያጠና በቤተክርስቲያን እንዲጠና እነገሌ የሚበሉት የላቸው ወይ ሰው ይፈለግላቸው ወይ ቤተክርስቲያኒቱ ትንሽ ተደጉማቸው ሊል ይችላል። ቤተክርስቲያን የምዕመናን ናት፣ ምዕመናንም የቤተክርስቲያን ናት፣ ቤተክርስቲያንም ምዕመናን ናቸው። እሱ ማለት ሌላው 5 መክሊት የተሰጠው አለ። 5 መክሊት የተባሉት ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም። እነዚህ 5 መክሊት ይባላሉ። ምንድን ነው ያልኳችሁ? ሃይማኖት፣ እሺ፣ ተስፋ፣ ትዕግስት፣ ፍቅርና ቅዱስ ጎርጎርዮስ ነው እንዲህ ብሎ የሚተረጉመው። ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም። ትዕግስትና ሰላምን አንድ አድርጎ ደግሞ ትህትና ብሎ ይጨምርበታል። ትህትና። እነዚህ 5ቱ ክርስቶስ የሰጠን ጸጋዎች ናቸው። ሃይማኖት በክርስቶስ ማመን ነው። በአብ በወልድ በመንፈስ ቅዱስ ማመንና ፍጹም ልብን በዚያ ላይ ጥሎ መኖር ነው። እያንዳንዱን ብናብራራው ስለሚያሳድረን እንተዋለን። ሃይማኖት
ፍቅር። ስለዚህ ክርስቶስ በሰጠን ሃይማኖት ጠይቀን ፍቅር ሰጥቶናል፣ ሙቶ እስከ መስጠት ድረስ ራሱ እስከ መስጠት። ትዕግስት ሀፍረተ መስቀልን ንቆ ታግሷል። ሰላም ሰማይና ምድርን በሙሉ አስታርቋል። ትህትና በበረት ተወልዷል። ስለዚህ ጌታችን ኢየሱስ ክርስቶስ እነዚህን ሰጥቶናል። አምስቱ ሊኖር የሚገባ አሁን ቄስ ገለባ መሆን የለበትም። ቄስ የተረጋጋ ነው። ካህን የተረጋጋ፣ ትዕግስት ሊያስፈልገን፣ ፍቅር ያስፈልገን። እርስ በርስ በፍጹም 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 ለቄስ ጠላት ሊኖረው አይገባም። የቄስ ጠላት የለውም። እንዲህ ነውር ነው። ለክርስቶስ ጠላት የለውም ከዲያብሎስ በቀር። ሰው ራሱን የክርስቶስ ጠላት ያደርጋል እንጂ ክርስቶስ ማንንም ጠልቶ አያውቅም። የሚጠላን ሰው እንዳይኖር ማድረግ አንችልም። የምንጠላው ሰው ግን መኖር የለበትም። ሰው እንዳይጠላን ማድረግ አይቻልም። እኛ ግን ሰውን አለመጥላት እንችላለን። ሰው እንዳያማን ማድረግ አይቻልም። እኛ ሰውን አለማማት እንችላለን። ሰው እንዳያድምብን ማድረግ አይቻልም። እኛ በሰው ላይ አለማደም ግን እንችላለን። ሰው እንዳያሳድደን ማድረግ አይቻልም። ሰውን አለማሳደድ ግን እንችላለን። ሰው እንዳይገለን ማድረግ አንችልም። ሰውን አለመግደል እንችላለን። ሰው እንዳይሰድበን ማድረግ አይቻልም። ሰውን አለመሳደብ እንችላለን። የበጃችን መንግስተ ሰማያት በእጃችሁ ነው ያለን። ይሄን 5 መክሊት ሰጥቶናል ጌታችን ኢየሱስ ክርስቶስ። 2 መክሊት የተባሉ ደግሞ በእርግጥ አባቶቻችን 5 መክሊት ያለውን ደግሞ ኢትዮጵያውያን መተርጉማን ሲተረጉሙት ልጅነት፣ ታምኖ ኃጣው፣ ተባይተው፣ መንኩስና፣ ከዊነ ሰማይ ለው ደግሞ ተርጉመውታል። 2 መክሊት የተሰጠው ደግሞ ንስሐና ምን ያለው ነው? ንስሐና ሃይማኖት ያለው። 1 መክሊት የተሰጠው ደግሞ የተባለ ሃይማኖት ብቻ ይዞ ተጎልቶ ያለ ንስሐ የማይገባ ስራ የማይሰራ ማለት እሱ ነው ብለው ይተረጉሙታል። ሌላሳ ደግሞ 3ኛ ትርጓሜ እዛችሁ ቃል ጠይቃችኋለሁ፣ ፈተና አለ። 5 መክሊት የተሰጠው የተባለ 5 ህዋሳት ናቸው። ምንድን ናቸው አልኳችሁ? አቤት አይን በሉ፣ ጆሮ፣ አፍ፣ እጅ፣ ከዛስ አፍንጫ። ስንት ሆነ? 5። ስንት መክሊት ናቸው እነዚህ? ማን የሰጠን? አቤት የካህን አይኑ ምን ያያል? መጽሐፍና ክርስቶስን ያያል እና ድሆችን ይጎበኛል። አይን በአይን ይጠይቃል ክርስቶስ ነገር። አይንህን ምን ስታረግበት ነው የኖርክ ቄስ ገሌ ብሎ ቄስ አለማየሁ ምን ስታረግ ነው የኖርክ ብሎ ይጠይቃል። አለማየሁ አይን ምን ሲያረግ ኑሯል? መጽሐፍ ተመልክቷል? መከራዬን አስበህ አልቅሰሃል? ድሆችን አይተህበታል? እኔን አስበህበታል ብሎ ይጠይቃል። አይናችን ጸጋ ነው፣ ራሱን ችሎ እንድናፈራበት ይሰጣል። በአይን ብዙ ነገር ይደረጋል። መጽሐፍን አባቶቻችን ስንት ሺህ መጽሐፍ አገላብጠው ለክብር የበቁ በአይናቸው ነው። የኛ አይን እስቲ ምን አደረገ? 30 ዓመት ብሎ ዝም ብሎ ቆለል ቆለል እያለ ዝም ብሎ ተቆለጭልጮ ሊቀር ነገ ይፈሳል እንደውሃ ሳያነብ ሳይማር ድሆችን ደንሳ እናይበት። ጆሮ ቃለ እግዚአብሔር ይሰማል። አውያተ ነዳያንን ይሰማል። የድሆችን ጩኸት ማለት ነው። ክርስቶስን ያዳምጣል፣ ምክር ይሰማል። ሐሜትን አልቀበልም ይላል። አፍ መልካም ይናገራል። አዎ አፉሁ ለጠቢብ ይነብብ ሰናይ ይላል። አረጋዊ መንፈሳዊ የሚባል አባት ሲናገር የደግ ሰው አንደበት ጽድቅን ይናገራል። የደግ ሰው አንደበት ጽድቅን ይናገራል። የክፉ ሰው ደግሞ አፉሁ ለእኩይ ይነብብ ህሙገ። የክፉ ሰው አንደበት ደግሞ ክፉ ነገርን ይናገራል፣ ባልንጀሮቹን ያቆስላቸዋል። አንደበት መልካም መናገርና ማስተማር አለበት። የካህን ከንፈር ለምስጋና፣ ለትምህርት፣ ለምክር፣ ለቅዳሴ ይገለጣል።
እጅ መዳሰስ፣ የካህን እጅ ክርስቶስን ይዳስስ። የካህን እጅ ለጸሎት ይነሳል። በሌሊት አንስኡ እደዊክሙ በቤተ መቅደስ ብሎ ምንድን ነው የሚለው? እግዚአብሔርን ምን አሉት ነው? ቄስ ወይ እጅህን በቤተ መቅደስ አንሳ ነው። ክላሽ ይዘህ አታንሳ። የቄስ እጅ እግዚአብሔርን ለማመስገን ነው የሚነሳው። ለአሃዱ ነው የሚነሳው። እንደዚሁ ለአሃዱ ለሀበነ ነው የሚነሳው የቄስ እጅ። አዚያው የቄስ እጅ ለከዘራ አይነሳም። አደረውንባችሁ ቀልድ አይደለም። 5 መክሊት በእጅ መስጠት አለበት። እስቲ አንድ ነገር ልንገራችሁና እንደው በጣም ላስቃችሁ። ምንድነው? በወር እስቲ ለምሳሌ ልጆቻችሁ ጥቂት ብር እኔም እኮ እንደሚያስቅ አውቅ ነበር። የፈለገ ቀልድ ባመጣ ይሄን ያህል አያስቅልኝ። አባ ዛሬ ገና ተበላሸ ምን እንደምትሉኝ አውቀዋለሁ። እስቲ ሌላው ይቅርና የትንሣኤ በቃ አንድ ብርም ቢሆን ለንስሐ ልጆቻችሁ ብር ስጡ። በዓመት አንዴ ማለት ነው። ከዛ እነሱ እኮ አስራት ያወጣሉ። ያወጡ። ሰው የዘራውን ያኑ ምን ይላል ነው መጽሐፍ? ንገሩኝ እንጂ ያጭዳል። ለምን አሁን አንድ ብር አትጎዳችሁም? በዓመት አንድ ጊዜ እስቲ አንድ ብር ጀምሯት በሞት በዓመት አንድ ጊዜ ንስሐ ልጆቻችሁ ጠርታችሁ እሺ ለበረከት ትሆናችሁ ልጄ ከንግድ ጨምራ ብላችሁ ሰጡት። ያቺ እስከሞቱ አይረሷችሁ። መስጠትም እስቲ እንልመድ ነው። እንደዚህ መቀበል ብቻ ነው እንዴው? መስጠትም እንልመድ እንጂ ክርስቶስ አልሰጠም እንዴ? ንገሩኝ እንጂ አልሰጠም? ሰጥቷል። ቄስ ካልሰጠ ማን ሊሰጥ ነው? አሁን ዛሬ በግብጽ በሌሎች አብያተ ክርስቲያናት ንስሐ አባት የዓመት በዓል ዘይት የጤፍ መግዣ ለንስሐ ልጆች ይሰጣል። ምዕመናንም አስራወጥ ያወጣሉ። እናንተ ኑሯችሁ ዝቅ ያለ ነው አውቃለሁ። ግን ሲል አንድ ብር ጀምሯት በሞት አንድ ብር እኔ የትንሣኤ 1 ብር እኔ ልስጣችሁ። የትንሣኤ ደግሞ የለም መምናን እንጂ የትንሣኤ ልደርስ ስትል አንድ ብር ምዕመናን በርግጥ ይንቋት ይችላል። 10 ብር ከሆነች ደግሞ ጥሩ ነው። 10 ብር ከሆነ 100 ልጅ ቢኖራችሁ ስንት ነው? 1000 ብር ማለት ነው። በዓመት 1000 ብር ታዲያ ምን ይኖራል? በዓመት 1000 ብር ሲንተ ምንም ብላችሁ አውጡ። መቀነስ እኮ ነው። እዚች ከንትኗ ቅድም ያልናቸው አንዳንድ ዘመዶች የሉ እነሷን መቀናነስ እኮ ነው። እነሱን ስንቀንሳቸው 1000 ብር ይገኛል። ልመዱ ነው የምላችሁ። አይ የዋናችሁ መሰለኝ። ምዕመናን መልሰው ለእናንተ ብሩን እኮ ያመጡታል። መስጠት ለድሃ መስጠት ለድሃው ንስሐ ልጃችሁ እስቲ መስጠት ነው። ትንሽ ስጡት። ትንሽ እኮ ነው። ዝም ብሎ ሁለት ብርጭቆ ነው ምንድነው እህል የሚሸጥበት መስፈሪያው ምንድነው? በቃ እሷን እሺ ገበሬም ከሆናችሁ በእሷ ሩዝ ወስዳችሁ ድሃ ካለ ለዚያ ስጡ። ለድሃው ለዚያ ካልጅ በዚህ የትንሣኤ ዓመት ላይ እንካይችን ቆልተ ብላት ብሎ ምሕረት ይማራሉ ማለት ነው። ቤተ ክርስቲያንን ይወዷታል፣ ክርስቶስን ያዩታል ስንሰጣቸው ማለት ነው። ያችን አሉ በእጅ እንዳንጠየቅ እና በእጅ አትደባደቡ። ይሄ ነው 5 መክሊት። 5 ማትረፍሳ ደግሞ 5 የውስጥ ህዋሳት የሚባሉ አሉ። እነዚያን 5 የውስጥ ህዋሳት ማትረፍ ነው። ብዙ ሊቃውንት ምን ብለው ይተረጉሙታል? ቅዱስ ጎርጎርዮስ ዘንዚናዙ እንደሚተረጉመው 5 ማትረፍ ማለት ይሄ በውጭ ባለው ዕውቀት አገልግሎ የውስጡን ዓለም ማትረፍ ነው ብሎ ይተረጉሙታል። የውስጡን ዓለም ማትረፍ በሉ አቤት። አሁን በኋላ ምንድነው? ወደ ጌታህ ደስታ ውጣ ነው ግባ ነው የሚለው። አቤት ግባ ነው የሚለው አይደለም እንዴ? ስለዚህ በዚህ በአፋዊ ዓለም በውጫዊ ዓለም እዚህ ውጭ በሚቀረው ዓለም ተልከን ወደ ክርስቶስ አብአኒ ንጉሥ ውስጥ ተጽርሁ ወደሚባለው ወደ ክርስቶስ ወደ ውስጠኛው ጸጋ መግባት ማለት ነው። ባይኑ ቅድም ያባልኩት በጆሮ እንዲያርጉ ያገለገለ ሰው ቆይቶ ወደ ክርስቶስ ወደ ውስጠኛው ምስጢር ይገባል። ዛሬ በሚታይ ስጋው እያገለገለ እየወደቀ እየተነሳ እየጣረ እየጋረ ያገለግልና ነገ ወደ ውስጠኛው የክርስቶስ ብርሃን ይገባል፣ ይበቃል፣ ይቀደሳል ማለት ነው።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለት ደግሞ የተባሉ እነማን ናቸው ሲባል 10 ያተረፈው 10ን ቃላት ያተረፈ ነው። ስለዚህ 10 ሕዋሳት ያተረፈ ነው ብለው ይተረጉማሉ። ሁለት ያተረፈ ምንድነው? ሁለት ያተረፈ የተባለው ሁለት መክሊት የተባሉት ብሉይ ኪዳንና ሐዲስ ኪዳን ይባላል። ብሉይ ኪዳንና ምንድን ናቸው? ሐዲስ ኪዳን ናቸው። ከዛ ሁለት ደግሞ ሲጨምርበት ምን ይጨምርበታል መሰላችሁ? እግዚአብሔርን መውደድና ሰውን መውደድ ይባላል። ሁለት መክሊቶች የተባሉ ሌላ ሁለት ማጥረፍ። እግዚአብሔርን መውደድና ሰውን መውደድ በሉ። አቤት! እግዚአብሔርን መውደድና ሰውን መውደድ ስንት ይመጣሉ? ይኸውላችሁ ብሉይ ኪዳንንና ሐዲስ ኪዳንን እግዚአብሔርን መውደድና ሰውን መውደድን በትክክል የተገበረ ሰው 4ቱ ወንጌል ትርፎቹ ይሆናሉ ብሎ ይተረጉሙታል አባቶቻችን። ስንቶቹ ወንጌል ትርፍ ይሆናሉ? የሰው ልጅ ትርፉ ምንድነው? ወንጌል ነው አላልኳችሁም? ቅድም መንግስተ ሰማያት ወንጌል ናት ብያችሁ ነበር። 4 ያተረፈው የተባለው እሱ። ስለዚህ ሰውን መውደድ አንድ ካህን ማህተሙ እግዚአብሔርን መውደድና ሰውን መውደድ ብሉይ ኪዳንና ሐዲስ ኪዳንን ይዞ ሰውንና እግዚአብሔርን ሲወድ 4ቱም ወንጌሎች ትርፉ ያደርጋሉ። በሌላ በኩል ደግሞ ሁለት መክሊት የተባሉ መያዛችሁና ለመያዛችሁ ትንሽ ሁለት መክሊት የተባሉ ዕውቀትና ተግባር ናቸው። ሁለት መክሊት የተባሉ አንድ መክሊት ያለው የተባለ ደግሞ ምንድነው? ሐሳብ ብቻ ዕውቀት ብቻ ተግባር የሌለው አይሰራም። እሱ የሌለው ይባላል አንድ መክሊት ብቻ ያለው ይባላል። ስለዚህ እግዚአብሔር ይሄንን ሰው የወቀሰው በዚህ ምክንያት ነው። አሁን እነዚህ ሰዎች ሲያተርፉ ያኛው ሰውዬ ግን ቀብሮታል። አፈር ቆፍሮ ቀበረው የተባለው በምድራዊ ፍላጎት በገንዘብ ፍቅር። እንደውም ሊቃውንቱ የተረጎሙት ምንድነው? የገንዘብ ፍቅርና ቂም ናቸው። ምድር የተባለ ደግሞ ልቡ ነው ብለው ይተረጉማሉ። ምድር የተባለ የሰውየው ልብ ነው። ቆፍሮ ቀበረው የተባለ ደግሞ ክፉ የሆነ ቂምና የገንዘብ ፍቅር ነው። እነዚህ ሁለቱ የክርስቶስን ጸጋ ይቀብራሉ ይላል። የክርስቶስን ጸጋ የሚቀብሩት እነማን ናቸው? ቂምና ምንድን ናቸው? የገንዘብ ፍቅር የክርስቶስን ጸጋ ይቀብራሉ። አንተ ሰው ለምንድን ነው ያላተረፍክ ሲባል እኔ ፈርቼ ነው። ኃጢአተኛ ምክንያት ያያታል። ለምን ገንዘቤን አልመለስክልኝም ያለው ሁለት ነገር ማድረግ ነበረብህ ሲለው ነው ይላል። ሁለት ነገር ብታደርግ ኑሮ ቢያንስ ይሻል ነበር ነው። አንደኛ አንተ ባትሰራው እንኳን ለሚሰሩ ሰዎች ለምን አላስተማርክም? አንተ ተግባር ባይኖርህ የሚሰሩ ብዙዎች አሉ። ለነሱ እንኳን ብታስተምራቸው እኮ እነሱ በሚሰሩት ስራ እንኳን ተማልጄ አንተንም ለክብር አበቃህ ነበር። ለምን ቢያንስ ለሰው አትናገር? ወይ አንተ ጥሩ ምግባር የለም ወይ ሰዎች ደግሞ እንዲሰሩ አታስተምራቸው። አንድ ሁለተኛው ደግሞ ለምን ገንዘቤን አልመለስክም ቢያል እንደ ሳጥን ወደ ሳጥን ያልመለስከው ማለት ሳጥን የተባለ የካህን ጆሮ ነው። እንደው ስራ ባሰራ እንኳን ቢያንስ ንስሐ አትገባም ወይ? እንዴታ ገንዘቤን መልሰህ አባክኛለሁ ብለህ ንስሐ ገባ ማለት ይሄን ነው ጌታ የነገረን። የመጨረሻው መልካሙን ወደ ኋላ ላምጣው ብዬ ገልብጨው መልካሙን ወደ ኋላ ነው ላመጣው የፈለኩት። መልካሙ ምንድነው? አንተ በጎ ባሪያ ምንድነው ያለው? ገብር ሄር ቸር ባሪያ ማለት ነው። ቸር ባሪያ በሉ እንደው አንዳንድ ሰው አለ ወይ ዕውቀት ወይ ሁሉን የነሳው የምንለው ነገር አለ። እንጀራ አልነሳውም ራሱ ሁሉ የነሳው ማለት ነው። አንዳንድ ሰው ለምሳሌ መልኩ እንደዚያ ሲሆን ቢያንስ ጠባይ ይኖረዋል። ጠባዩ ሸጋ የሆነ ግን እኮ መልክ የለውም ሲባል አረ አንተ ጠባዩ ሸጋ እንጀራ እኮ ነው ይባላል። ሁሉም የሌለው ደግሞ አለ መከራ የሆነ ማለት ነው።
እንደዚህ አሁን ምን ልላችሁ ፈልጌ መሰላችሁ? ቸር መሆን አለበት። ርኅሩህ እንደው ሌባም ሞላጫም አመንዝራም ተሆኖ ሲያበቃ ከዛሳ ደግሞ ጠማማ ቸር ባሪያ፣ ርኅሩህ ባሪያ ማለት ለምዕመናን አዝኖ የሚያደርግላቸው ሰው ሲወድቅ የሚያዝን እሱ ቸር ባሪያ ይባላል። ስለዚህ አንድ ከኛ የሚጠበቅብን ምንድነው? በጎነት ነው። ርኅራኄ፣ መራራት፣ ይቅር ባይነት ክርስቶስ የሰጠን አንዱ አንተ በጎ ባሪያ ለምዕመናን ግድ ሆኖበት የሚያገለግል ሳይሆን ራርቶ የሚያገለግል ነው። ግድ ሆኖበት የሚያገለግል ሰው አለ። አሁን ሰበካ ጉባኤ ባይቀጣው የማይቀድስ ሰው ሊኖር ይችላል። አሁን ይሄ ምንድነው? ግድ ተገዶ የሚያገለግል ነው። ደሞዝ ብንከፍለው ዝም ብሎ ቁጭ የሚል ዓመት ሙሉ ሊኖር ይችላል። እንደው እየበላ ቁጭ በል ብንለው ማለት። በጎ ባሪያ የሚባል ግን የክርስቶስ አዝመራ አረም እንዳይበቅልበት ብሎ የሚኮሰትር ማለት ነው። ጧት ማታ የሚተጋ ለምዕመናን የሚያስብ እሱ ምን ይባላል? በጎ ቸር ባሪያ። አሁን እኛ ምን አተናል ብትሉኝ፣ ርኅራኄ፣ እርስ በርስም አንተዛዘንም፣ ለምዕመናንም አናዝንም፣ ሞታቸውም አያሰቅቀንም። አሁን አንድ ክርስቲያን ተገደለ ሲባል ስቅቅ እንኳን አይደለም። ሞተ ስንት ሰው ነው የሞተ? 10 ለዚህ ያማ ያሳዝናል። ሲጋራ የሚያጨሰው፣ ጎዳና የወደቀው፣ የታሰረው፣ በሱስ ይዞ የሚንጓለለው በፍጹም ማን ያስበዋል? ያኔ ይሄን ማሰብ ነው በጎ ባሪያ ማለት፣ አዛኝ አገልጋይ ማለት፣ ርኅሩህ። ከዛ ምንድን ነው? በጥቂቱ ምን ብለሃል? ንገሩኝ እንጂ ታምናሃል። በብዙ ጥቂት የተባለ የሰው ልጅ መላ ዕድሜው ነው ይላሉ ሊቃውንት። ይህ ዓለም ራሱ ጥቂት ይባላል። ይሄ ሙሉ ዓለሙ ራሱ ዓለም በሙሉ ተደምሮ ጥቂት ነው እና ጥቂት የሚባለው ይሄ ዓለምና ዕድሜያችን ነው። ብዙ የተባለ መንግስተ ሰማያት ከአዳም እስከ ክርስቶስ ያለው በሙሉ ሁሉ ነገር ተሽጦ ለመንግስተ ሰማያት ለአንድ ሰዓት እንኳን ዋጋ ይሆናል። ስለዚህ በዚህ በጥቂቱ ዓለም በቻልከው በአንተ ችሎታ፣ በአንተው ቤት፣ በአንተው ዕውቀት የጴጥሮስን ያህል ዕውቀት ባይኖርህ፣ የጳውሎስን ያህል ባይኖርህ፣ የዮሐንስን አፈወርቅን ያህል፣ የቄርሎስን የኤፍሬምን ያህል፣ የቅዱስ ያሬድን የአባ ጊዮርጊስን ያህል ባይኖርህ፣ የተክለ ሃይማኖትን ያህል ቅድስና ባይኖርህ፣ በአንተው አቅም ወጥተህ ወርደህ ታማኝ ነው ማለት ነው። ገብር ምእመን አያችሁ፣ ታማኝ ባሪያ። እስኪ ታማኝ ባሪያ ነው። አሁን ምንድን ነው ያለው? ቸር ባሪያና ምንድን ነው ያለው ደግሞ? ታማኝ ባሪያ። ታማኝ ባሪያ ለጌታው የታመነ፣ ለቤተ ክርስቲያን የታመነ፣ በእግዚአብሔር የሚታመን ሌባ አይደለም። በምዕመናን ደም ተስማምቶ እንጀራውን የማያከማች፣ ምዕመናንን እየሸጠ የማይበላ፣ ቤተ ክርስቲያንን አስይዞ የማይደራደር፣ በክርስቶስ እውነት የሚኖር ታማኝ ባሪያ። በጥቂቱ የታመነ ማለት በዚህ ዓለም የታመነ። አንተ በዚህ ዓለም በሚያልፍ ዓለም ካትታመን በማያልፈው ዓለም ማን ያምናል ብሎ ጥቂት ዓለም የተባለ ይሄ ዓለም ነው። ወደ ጌታ ደስታ ንገሩኝ፣ በቃ ወደማይቆጠር በረከት ግባ ማለቱ ነው ይላል ቅዱስ ዮሐንስ አፈወርቅ። ቁጥር ስፍር ወደሌለው ደስታ ግባ። የጌታ ደስታ ማለት እግዚአብሔራዊ ወደሆነ ደስታ ነው። አሁን እኛ በምንደሰተው በማን ደስታ ነው? በእኛ ነው አሁን የምንደሰተው። እስቲ አሁን መሀሌት ተመቶ ከበሮውን ሰው እንዲህ ሲያደርግ እሱን ደስ እያለው ነው? በእግዚአብሔር እየተደሰተ ነው? አመታቱ ራሱን ደስ እያለው ነው? ቄሷ የሚል ማን ደስ እያለው ነው? ራሱ ነው እንጂ በእግዚአብሔር እየተደሰተ ነው። አቤት እግዚአብሔር ብሎ ተደስቶ እስክስታው እየነቀነቀው እኮ ነው። በራስህ የምትደሰትበት ሳይሆን በእግዚአብሔር የምትደሰትበት ወደ ፍጹሙ ደስታ፣ ወደማያልቀው ደስታ። ይኸው ድሮ በወጣትነት ደስ ሲል ነበር፣ አለፈ። የሰርጋችሁ ቀን ደስ ብሏችሁ ነበር፣ አልፈ። የለም ዛሬ ልብስ ታጥቦ ተዘጋጅቶ ሚዜ ተመርጦ ሰርጉ ደረሰ። በምናምንኛው ቀን ዳሱ ፈርሶ የለም ሰው በቃ የለም፣ ሚዜውም የለም። አጅቦ ሙሽራው ከዚህ ማለት አምስቱ በዚህ ወደዚህ ነው አብረን ሲባል ነበሩ።
የለም። አብራ ቅዳ ስትነግዳ የሚለው ሁሉ የለም፣ በፍጹም የለም። ጫጉላ ቤት የሚባል አለ። ይሄ በገጠር ሌላው ሰው ሁሉ እንዳይገባ የሚከለክል የገባ እንደውም ይቀጠራል። እኔ ለምሳሌ በማውቀው ይታሰራል። ሰርሚዝ የሚባል አለ። ያ ሳይፈቅድለት የገባ ወደ ጫጉላ ቤት ይታሰራል። እዚያ ሄዶ ባለቤቶችን ዋስ ጠርቶ ጠላ ተቀብሎ ወይም ጠጅ ተቀብሎ ነው የሚፈታው። ያ ሁሉ አጀባ ሙሽራይቱ ሁሉ ድሮ እንደውም ቁልፍ እየሰጠን እናያት ነበር ፊቷ። እናንተ እንደዚህ አድጋችኋል ታውቃላችሁ? ብር ያለው ልጅ ሳንቲም ሰጥቷል። እኛ ደግሞ የሌለና የሸሚዛችን ቁልፍ ቆርጠን ሙሽራይቱን ለማየት የሚገርመኝ እኮ በአምስተኛው ቀን ውሃ ልትቀዳል እናያት ነገር ነው። አይገርማችሁም? ለምናያት ያ ሁሉ ልፋታችን እንዴት ቀልዳብናለች እኮ ይገርማችኋል። ቆይተን የምናያት እንደው ምን አስቸኮለ እንደው ምን ነው የሚመክሩን ነው? አይ እንደው ጨዋታውን ነው እንጂ ይሄ ሁሉ ለሰርግ የሚደረግ ክብር ነው። እና ሙሽራይቱ ሳይ እኔ ይገርመኛል። በልጅነቴ ሳይ ሙሽራይቱ ስትሄድ ወደ መጸዳጃ ቤት ስትሄድ ታዝላ አይገርማችሁም? ሌላ ቀን በባዶ እግሯ እየተንከረተተች እንጨት ትለቅማለች። ይኸው ያም ያልፋል፣ አለፈ በቃ። የተማረው መርጌታ አቋቋሙ ሲለው ነፍስ ውድ ምን ተቀብላ ትወጣ ትደርሳለች። አትደርስም? ትደርሳለች። አሁን ይሄ ራሱ እኮ ገና ያልዳበረ ደስታ ነው። አይገርማችሁ? እንደው እንደዚህ ብሎ ደስ ያለን ክርስቶስ በትክክል ሙሉ በሙሉ በሰውነታችን ውስጥ ሲያድርማ እንዴት አድርጎ ደስ ይላል። ወደዚያ ደስታ ግባ። ቤትም ይፈርሳል፣ ልብስም ያልቃል፣ ዓይንም ይፈሳል፣ ጤንነት በበሽታ ይተካል፣ ወጣትነት በእርጅና ይተካል፣ ሀብት በድህነት ይተካል፣ ዝና በመረሳት ይተካል፣ ዕውቀት በድንቁርና ይተካል፣ ማግኘት በማጣት ይተካል፣ ሹመት በሽረት ይተካል፣ ፍቅር በጥላቻ ይተካል፣ አንድነት በመለያየት ይተካል፣ ርስት በስደት ይተካል። ክርስቶስ ግን በማንም አይተካም። እሱ ብቻ ርስታችን ነው። እሱ ዘውዳችን ነው። እሱ አክሊላችን ነው። እሱ መንግስታችን ነው። እሱ መምህራችን ነው። እሱ ሕይወታችንና ትንሣኤያችን ነው። ለሱ በሱና ስለሱ እንኖራለን። በሱ ስም ሞተን በሱ ስም እንነሳለን። ማትረፊያችን ይሄ ነው። ለማትረፍ ያብቃል። ወደ መድኃኔዓለም ደስታ ያግባን። መድኃኔዓለም ያን ደስታ ለማየት ያብቃል። የእመቤታችን ረድኤቷ፣ የቅዱስ ቂርቆስ ምልጃ፣ የቅዱሳን አባቶቻችን ረድኤት፣ የሥላሴ ቸርነታቸው፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሞገስና ጸጋ ከእኛ ጋር ይሁን። ወስብሐት ለእግዚአብሔር።